አያልቅብሽ እዩ 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 አያልቅብሽ ብለንሻል። ሰላም 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 ውድ ቤተሰብ እንዴት ናችሁ? ደህና ናችሁ? ናለሁ እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ዝት ይበልልኝ ማለት ነው። እንግዲህ ዛሬ ደግሞ ይኸው በተለያየ ነገር ደግሞ መጣልሽ ማለት ነው። ይሄንን ያገኘሁት የት መሰላችሁ? ፌስቡክ ላይ ነው። ይኸው አላት የተለያየን ያላት እሷም ትፖስታለች፣ ሌላ ሰውም ይፖስታታል። እና ዛሬ እንግዲህ ፌስቡክ ላይ በዚህ ደግሞ ከችላለች ማለት ነው። ባለፈው በቲክታክ ሰፈር ነበር፣ ዛሬ ደግሞ በዚህ ደግሞ መጣልሽ ማለት ነው። ችግር የለውም እየተቀያየርሽ ነይ፣ ግን ልጅሽን ባታዘቀዝቂ፣ ልጅ ደግሞ ሚዲያ ላይ ባታወጡ ደስ ይለኛል። በተለይ ልጅ ያላችሁ ሰዎች ሚዲያ ላይ ባታወጡ ደስ ይለኛል። በጣም ብዙዎቻችሁ አሁን ባለፈው በሰራሁት ቪዲዮ ልጅ መውጣት የለበትም እያላችሁ ነው። በጣም ትክክል ናቸው፣ እረዳችኋለሁኝ። እኔም እረዳችኋለሁ ብዬ ነው የማስበው። ስለዚህ ይቅርታ ደግሞ ሀኒዬ ለምን ሀይሜና ቡራን የምትወጅ ከሆነ ለምን ትሰራለሽ እያላችሁ ነው። ያው ስራ እስከሆነ ድረስ የኔ ወዶች የኔ ምርጦች እንድትረዱኝም ደግሞ ፈልጋለሁኝ። ያው እና ያው መስራትም ደግሞ ስላለብኝ ነው። እንዲሁም ደግሞ ልጅም ደግሞ እስከ ማዘቅዘቅ ድረስ ደግሞ ደርሳለች ማለት ነው። አንዳንዶቻቸው ያው አሉ አልፎ አልፎ እሷን የሚወዱ የሚያከብሩ በጣም ብዙዎቻቸው የኔ ውድ አይዞሽ፣ ለሁሉም ጊዜ ያለው ያልፋል፣ በርቺ እያሉም እንደዚህ እንትን እያሉም ደግሞ የሚሰሩም ደግሞ አሉ ቲክታክ ሰፈር ላይም እንዲሁም ደግሞ ዩቱብ ላይም ደግሞ የሰሩም ደግሞ አሉ ማለት ነው። እኔ ብቻም አይደለሁም የሰራሁት የኔ ውዶች፣ ስራ እስከሆነ ድረስ በቃ ስራ ነው። ሀይሚና ቡራን በጣም መወዳቸው፣ በጣም ነው የማከብራቸው። እነሱንም ሁለቶችን በአንድ አይኔ ነው ማያቸው። በምንም ነገር ለያይቼ የምሰራባቸው ነገር የለኝም። አንድ ቀን ብዬ ስለ እነሱ መጥፎም ተናግሬም ሰርቼም አላውቅም። እወዳቸዋለሁኝ፣ አከብራቸዋለሁኝ ሀይሚና ቡራን ማለት ነው። ስለዚህ አሁን ልጅም እስከ ማዘቅዘቅ ድረስም ያው ታውቃላችሁ፣ የሩታ ልጅም እየተዘቀዘቀ ነው። እውነት ለመናገር በጣም በጣም የተሰማኝ ነገር ነው። አሁንም ደግሞ የዩ ልጅ ደግሞ አሁንም ደግሞ እስከ መዘቅዘቅ ድረስ ይሄ ሁሉ ሚዲያ ላይ ባታወጡ ልጆቻችሁ ሚዲያ ላይ አይዘቀዘቁም ነበር ብዬ ነው የማስበው። ስለዚህ ከዚህ ከመዘቅዘቅ ምን ከማለት ራሳችሁን ብታስከብሩ ጥሩ ይመስለኛል። እናንተ እንደፈለጋችሁ ሆኑ ሚዲያ ላይ ስለምትወጡ፣ ግን ልጅ ባታዘቀዝቁ ጥሩ ይመስለኛል ማለት ነው። ስለዚህ ዛሬ ደግሞ ፌስቡክ መንደር ነው የመጣችው የኔ ወዶች የኔ ምርጦች። እንግዲህ ዛሬ ደግሞ ጋውን የለበሰችው ወይስ የብርድ ልንትን የለበሰችው ምንድን ነው? እና እንግዲህ በዚህ በርኩ መጣልሽ ማለት ነው። ስትገቡ በላይ ግቡ። አያልቅብሽ እዩ 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 አያልቅብሽ ብለንሻል። ሰላም 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 ውድ ቤተሰብ እንዴት ናችሁ? ደህና ናችሁ? ናለሁ እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ዝት ይበልልኝ ማለት ነው። እንግዲህ ዛሬ ደግሞ ይኸው በተለያየ ነገር ደግሞ መጣልሽ ማለት ነው። ይሄንን ያገኘሁት የት መሰላችሁ? ፌስቡክ ላይ ነው። ይኸው አላት የተለያየን ያላት እሷም ትፖስታለች፣ ሌላ ሰውም ይፖስታታል። እና ዛሬ እንግዲህ ፌስቡክ ላይ በዚህ ደግሞ ከችላለች ማለት ነው። ባለፈው በቲክታክ ሰፈር ነበር፣ ዛሬ ደግሞ በዚህ ደግሞ መጣልሽ ማለት ነው። ችግር የለውም እየተቀያየርሽ ነይ፣ ግን ልጅሽን ባታዘቀዝቂ፣ ልጅ ደግሞ ሚዲያ ላይ ባታወጡ ደስ ይለኛል። በተለይ ልጅ ያላችሁ ሰዎች ሚዲያ ላይ ባታወጡ ደስ ይለኛል። በጣም ብዙዎቻችሁ አሁን ባለፈው በሰራሁት ቪዲዮ ልጅ መውጣት የለበትም እያላችሁ ነው። በጣም ትክክል ናቸው፣ እረዳችኋለሁኝ። እኔም እረዳችኋለሁ ብዬ ነው የማስበው። ስለዚህ ይቅርታ ደግሞ ሀኒዬ ለምን ሀይሜና ቡራን የምትወጅ ከሆነ ለምን ትሰራለሽ እያላችሁ ነው። ያው ስራ እስከሆነ ድረስ የኔ ወዶች የኔ ምርጦች እንድትረዱኝም ደግሞ ፈልጋለሁኝ። ያው እና ያው መስራትም ደግሞ ስላለብኝ ነው። እንዲሁም ደግሞ ልጅም ደግሞ እስከ ማዘቅዘቅ ድረስ ደግሞ ደርሳለች ማለት ነው። አንዳንዶቻቸው ያው አሉ አልፎ አልፎ እሷን የሚወዱ የሚያከብሩ በጣም ብዙዎቻቸው የኔ ውድ አይዞሽ፣ ለሁሉም ጊዜ ያለው ያልፋል፣ በርቺ እያሉም እንደዚህ እንትን እያሉም ደግሞ የሚሰሩም ደግሞ አሉ ቲክታክ ሰፈር ላይም እንዲሁም ደግሞ ዩቱብ ላይም ደግሞ የሰሩም ደግሞ አሉ ማለት ነው። እኔ ብቻም አይደለሁም የሰራሁት የኔ ውዶች፣ ስራ እስከሆነ ድረስ በቃ ስራ ነው። ሀይሚና ቡራን በጣም መወዳቸው፣ በጣም ነው የማከብራቸው። እነሱንም ሁለቶችን በአንድ አይኔ ነው ማያቸው። በምንም ነገር ለያይቼ የምሰራባቸው ነገር የለኝም። አንድ ቀን ብዬ ስለ እነሱ መጥፎም ተናግሬም ሰርቼም አላውቅም። እወዳቸዋለሁኝ፣ አከብራቸዋለሁኝ ሀይሚና ቡራን ማለት ነው። ስለዚህ አሁን ልጅም እስከ ማዘቅዘቅ ድረስም ያው ታውቃላችሁ፣ የሩታ ልጅም እየተዘቀዘቀ
እየተዘቀዘቀ ነው። እውነት ለመናገር በጣም የተሰማኝ ነገር ነው። አሁኑ ደግሞ የዩ ልጅ ደግሞ አሁንም ደግሞ እስከ መዘቅዘቅ ድረስ ይሄ ሁሉ ሚዲያ ላይ ባታወጡ ልጆቻችሁ ሚዲያ ላይ አይዘቀዘቁም ነበር ብዬ ነው የማስበው። ስለዚህ ከዚህ ከመዘቅዘቅ ምን ከማለት ራሳችሁን ብታስከብሩ ጥሩ ይመስለኛል። እናንተ እንደፈለጋችሁ ሆኖ ሚዲያ ላይ ስለምትወጡ ግን ልጅ ባታዘቀዝቁ ጥሩ ይመስለኛል ማለት ነው። ስለዚህ ዛሬ ደግሞ ፌስቡክ መንደር ነው የመጣችው የኔ ወዶች የኔ ምርጦች። እንግዲህ ዛሬ ደግሞ ጋውን የለበሰችው ወይስ የብርድ ልንትን የለበሰችው ምንድን ነው? እና እንግዲህ በዚህ በርኩ መጣልሽ ማለት ነው። ስትገቡ በላይ ግቡ። አያልቅብሽ እዩ አያልቅብሽ ብለንሻል። ሰላም ውድ ቤተሰብ እንዴት ናችሁ? ደህና ናችሁ? ናለሁ እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ይበልልኝ ማለት ነው። እንግዲህ ዛሬ ደግሞ ይኸው በተለያየ ነገር ደግሞ መጣልሽ ማለት ነው። ይሄንን ያገኘሁት የት መሰላችሁ? ፌስቡክ ላይ ነው። ይኸው አላት የተለያየን ያላት እሷም ትፖስታለች፣ ሌላ ሰውም ይፖስታታል። እና ዛሬ እንግዲህ ፌስቡክ ላይ በዚህ ደግሞ ከችላለች ማለት ነው። ባለፈው በቲክታክ ሰፈር ነበር፣ ዛሬ ደግሞ በዚህ ደግሞ መጣልሽ ማለት ነው። ችግር የለውም እየተቀያየርሽ ነይ፣ ግን ልጅሽን ባታዘቀዝቂ፣ ልጅ ደግሞ ሚዲያ ላይ ባታወጡ ደስ ይለኛል። በተለይ ልጅ ያላችሁ ሰዎች ሚዲያ ላይ ባታወጡ ደስ ይለኛል። በጣም ብዙዎቻችሁ አሁን ባለፈው በሰራሁት ቪዲዮ ልጅ መውጣት የለበትም እያላችሁ ነው። በጣም ትክክል ናቸው፣ እረዳችኋለሁኝ፣ እኔም እረዳችኋለሁ ብዬ ነው የማስበው። ስለዚህ ይቅርታ ደግሞ ሀኒዬ ለምን ሀይሜና ቡራን የምትወጅ ከሆነ ለምን ትሰራለሽ እያላችሁ ነው። ያው ስራ እስከሆነ ድረስ የኔ ወዶች የኔ ምርጦች እንድትረዱኝም ደግሞ ፈልጋለሁኝ። ያው እና ያው መስራትም ደግሞ ስላለብኝ ነው። እንዲሁም ደግሞ ልጅም ደግሞ እስከ ማዘቅዘቅ ድረስ ደግሞ ደርሳለች ማለት ነው። አንዳንዶቻቸው ያው አሉ አልፎ እሷን የሚወዱ የሚያከብሩ በጣም ብዙዎቻቸው የኔ ውድ አይዞሽ፣ ለሁሉም ጊዜ ያለው ያልፋል፣ በርቺ እያሉም እንደዚህ እንትን እያሉም ደግሞ የሚሰሩም ደግሞ አሉ ቲክታክ ሰፈር ላይም እንዲሁም ደግሞ ዩቱብ ላይም ደግሞ የሰሩም ደግሞ አሉ ማለት ነው። እኔ ብቻም አይደለም የሰራሁት የኔ ውዶች፣ ስራ እስከሆነ ድረስ በቃ ስራ ነው። ሀይሚና ቡራን በጣም መወዳቸው፣ በጣም ነው የማከብራቸው። እነሱንም ሁለቶችን በአንድ አይኔ ነው ማያቸው። በምንም ነገር ለያይቼ የምሰራባቸው ነገር የለኝም። አንድ ቀን ብዬ ስለ እነሱ መጥፎም ተናግሬም ሰርቼም አላውቅም። እወዳቸዋለሁኝ፣ አከብራቸዋለሁኝ ሀይሚና ቡራን ማለት ነው። ስለዚህ አሁን ልጅም እስከ ማዘቅዘቅ ድረስም ያው ታውቃላችሁ፣ የሩታ ልጅም እየተዘቀዘቀ ነው። እውነት ለመናገር በጣም የተሰማኝ ነገር ነው። አሁኑ ደግሞ የዩ ልጅ ደግሞ አሁንም ደግሞ እስከ መዘቅዘቅ ድረስ ይሄ ሁሉ ሚዲያ ላይ ባታወጡ ልጆቻችሁ ሚዲያ ላይ አይዘቀዘቁም ነበር ብዬ ነው የማስበው። ስለዚህ ከዚህ ከመዘቅዘቅ ምን ከማለት ራሳችሁን ብታስከብሩ ጥሩ ይመስለኛል። እናንተ እንደፈለጋችሁ ሆኖ ሚዲያ ላይ ስለምትወጡ ግን ልጅ ባታዘቀዝቁ ጥሩ ይመስለኛል ማለት ነው። ስለዚህ ዛሬ ደግሞ ፌስቡክ መንደር ነው የመጣችው የኔ ወዶች የኔ ምርጦች። እንግዲህ ዛሬ ደግሞ ጋውን የለበሰችው ወይስ የብርድ ልንትን የለበሰችው ምንድን ነው? እና እንግዲህ በዚህ በርኩ መጣልሽ ማለት ነው። ስትገቡ በላይ ግቡ።